የዛሬውን 8 ጥያቄዎች መመለስ የሚችሉት አእምሯቸው በጣም ስማርት የሆኑ ሰዎች ብቻ ናቸው። 99% የምትሆኑ ሰዎች ከ3 ጥያቄ በላይ መመለስ አትችሉም። እናንተ ምን ያህል እንደምትመልሱ እናያለን። በቪዲዮ መጨረሻ 1000 ብር የሚያሸልም ጥያቄ ይኖረናል። ሰብስክራይብ እያደረጋችሁ እንጀምር። ጥያቄ ቁጥር 8 የሰው ልጅ ሰውነት በብዛት የተሰራው ከምንድን ነው? ኤ ከውሃ፣ ቢ ከፕሮቲን፣ ሲ ከካልሲየም። መልሱ ኤ ከውሃ ነው። የእኛ ሰውነት 60% ያህሉ ውሃ ነው። ውሃ ምግብን ለማጓጓዝ፣ የሰውነትን ሙቀት ለመቆጣጠር እንዲሁም አካላቶቻችን በስነ ስርዓት እንዲሰሩ ትልቅ ሚናን ይጫወታል። ጥያቄ 7 በዓለም ላይ ትልቁ ውቅያኖስ የትኛው ነው? ኤ አትላንቲክ ውቅያኖስ፣ ቢ ህንድ ውቅያኖስ፣ ሲ ፓሲፊክ ውቅያኖስ። መልሱ ሲ ፓሲፊክ ውቅያኖስ ነው። ፓሲፊክ ውቅያኖስ ከ165 ሚሊዮን ካሬ ኪሎ ሜትር በላይ ስፋት አለው። በዚህም ምክንያት የዓለማችን ትልቁ ውቅያኖስ ሊሆን ችሏል። ጥያቄ ቁጥር 6 የሰው ልጅ ልብ በቀን ውስጥ በአማካኝ ምን ያህል ጊዜ ይመታል? ኤ 100,000 ጊዜ፣ ቢ 50,000 ጊዜ፣ ሲ 10,000 ጊዜ። መልሱ ኤ 100,000 ጊዜ ነው። የሰው ልጅ ልብ በቀን ውስጥ በአማካኝ 100,000 ጊዜ ያህል ይመታል። ይህም ማለት በዓመት ከ35 ሚሊዮን ጊዜ በላይ ይመታል ማለት ነው። ጥያቄ ቁጥር 5 ወደ ኋላ መብረር የምትችለው የወፍ አይነት የትኛዋ ነች? ኤ ንስር፣ ቢ ሃምስትሪንግ በርድ፣ ሲ እርግብ። ቢ ሃምስትሪንግ በርድ ካላችሁ በትክክል መልሳችኋል። ሃምስትሪንግ በርዶች ብቻ ናቸው በዓለም ላይ ወደ ኋላ መብረር የሚችሉ የወፍ ዝርያዎች። ክንፋቸውን በሰከንድ እስከ 80 ጊዜ ያህል ማንቀሳቀስ ይችላሉ። ወደ አራተኛው ከመሄዳችን በፊት በባለፈው ቪዲዮ 1000 ብር የሚያሸልን ጥያቄ በማለት ይህንን ጥያቄ አቅርቤላችሁ ነበር። አሸናፊውም አካውንት ይሄ ነው። የቴሌግራም ሊንክ ዲስክሪፕሽን ላይ ያለ፣ በውስጥ አዋሩ። ጥያቄ ቁጥር 4 በሰውነታችን ውስጥ ትንሹ አጥንት የቱ ጋር ይገኛል? ኤ እግራችን ጋር፣ ቢ ጆሮአችን ጋር፣ ሲ በእጆቻችን ላይ። መልሱ ቢ በጆሮአችን ላይ ነው። ስቲፕስ የሚባል አጥንት በጆሮአችን ውስጥ ይገኛል። ርዝመቱ 3 ሴንቲሜትር ብቻ ቢሆንም ለመስማት ግን ትልቅ ሚናን ይጫወታል። ጥያቄ ቁጥር 3 ቀጭኔ ምን ያህል የአንገት አጥንቶች አሏት? ኤ 7፣ ቢ 14፣ ሲ 21። የሚያስገርመው ነገር የሰው ልጅም ሆነ የቀጭኔዎች የአንገት አጥንት ብዛት 7 ነው። ልዩነቱ የቀጭኔዎች የአንገታቸው አጥንት በጣም ረዣዥም መሆኑ ነው። ጥያቄ ቁጥር 2 ዶልፊኖች እንዴት ነው እንቅልፋቸውን የሚተኙት? ኤ ሙሉ አንጎላቸውን በማሳረፍ፣ ቢ አንድ የአንጎላቸውን ክፍል ብቻ በማሳረፍ፣ ሲ ፈጽሞ አይተኙም። ቢ ካላችሁ በትክክል መልሳችሁታል። ዶልፊኖች ለመተንፈስ ከውሃ መውጣት ስለሚጠበቅባቸው አንድ የአንጎላቸውን ክፍል ብቻ በመክፈል ያሳርፉታል። ይህ በእንስሳት ዓለም ብቻ የሚታይ ልዩ ችሎታ ነው። ጥያቄ ቁጥር 1 በዓለም ላይ ትልቁ በረሃ የትኛው ነው? ኤ ሳራ በረሃ፣ ቢ ጎቢ በረሃ፣ ሲ አንታርክቲካ። መልሱ ሲ አንታርክቲካ ነው። ብዙ ሰዎች ሳራ በረሃ በማለት ይመልሳሉ። ነገር ግን በረሃ ማለት ትክክለኛ ትርጉሙ ትንሽ የዝናብ መጠን የሚያገኝ አካባቢ ማለት ነው። አንታርክቲካ በበረዶ ብትሸፈንም በዓለም ላይ ትንሽ የዝናብ ከሚያገኙ አካባቢዎች መካከል ነች። የዛሬዎቹ 8 ጥያቄዎች እነዚህን ይመስሉ ነበር። ከ8ቱ ምን ያህሉን መለሳችሁ? አሁን በመቀጠል 1000 ብር ወደሚያሸልመው ጥያቄ እንሄድ። ዓለማችን ላይ ካሉ ፍጥረቶች መካከል ሰማያዊ ደም ያለው ፍጥረት የትኛው ነው? የዛሬው ጥያቄ ይህንን ይመስላል። በቀጣይ ቪዲዮ አሸናፊውን ማሳወቃችሁ ይሆናል። ሙሉን ስለተመለከታችሁት እያመሰገንኩኝ የዛሬው ቪዲዮ ይህንን ይመስል ነበር። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ በቀጣይ ቪዲዮ እስከምንገናኝ ፒስ።